ተወዳጇ ጋዜጠኛ ራኬብ አለማየሁ ከወራት በፊት በልቧ ለዓመታት የደበቀችውን ሚስጥር በአደባባይ ይፋ ማውጣቷ አይዘነጋም። ነገር ግን በዚህ ሚስጥር በኢቢኤስ የገጠማትን አንድ ታላቅ ታሪክና ተከዳውበት ያለችውን አጋጣሚ ስታነሳ በዚህ አጋጣሚ ራኬብ አለማየሁን ማን ጎዳት፣ ማንስ ከዳት፣ ከወንበሯ ሊያስነሳትስ የፈቀደው ማን ነው በሚለው ላይ በርካቶች ግምታቸውን ሲያኖሩ ቆይቷል። በዛሬው ዕለት እጅግ ያልተጠበቀ ጉዳይ ተሰምቷል። የልብ ወዳጅ የነበረችው ሀና ዮሐንስና ራኬብ አለማየሁ ለዓመታት ተኳርፈው የቆዩበትን ጉዳይ በተመለከተ ጥብቅ የሆነ መረጃ እጃችን ገብቷል። ራኬብ አለማየሁ ከወራት በፊት በነበራት አንድ ቃለ መጠይቅ ላይ እጅግ በምታምናት በምትቀርባት የቅርብ ወዳጇ እንደተከዳችና እጅግ ስነ ልቦናዋን የሚፈታተን በውድቀት ጎዳናም እንድትጓዝ ያደረጋትን የማትጠብቀውን ንግግር በኢቢኤስ ከምትገኝ አንዲት ጋዜጠኛ እንደገጠማት፣ ነገር ግን የኋላ እሷ ከፍ እያለች እቺ ጋዜጠኛ ባልጠበቀችው ሁኔታ ስራዋን እንዳጣች መናገሯ ይታወሳል። ይህን ጉዳይ በተመለከተ ከራኬብ አለማየሁ የተሰማ አዲስ ነገር አለ። ከዚህ ባሻገር በኢቢኤስ የነበራት ልብ ሰባሪ የሆነ ቆይታና ከኢቢኤስ አዘጋጅ ፕሮግራም አቅራቢዎች ጋር የነበራትን ሰጣ ገባ በተመለከተም የምናደርሳችሁ አዲስ ጉዳይ ይኖራል። በሰው መከፋት እጅግ ደስ የሚላቸው የሰው ልብ መስበር የማይታክታቸውና በህብረት የሚንቀሳቀሱ በሰው መበለጥን የማይፈልጉ በርካቶች ጋዜጠኞች የተሰበሰቡበት ስትልም መጥቀሷ ተነግሯል። ከዚህ ባሻገር የኢቢኤስ እንዲሁም በአባይ ቲቪ መካከል የተፈጠረውን አንድ ጉዳይ በመረጃ ሰዓታችን ልናስቃኛችሁ ተወዳጅ የሆነ መረጃን ይዘን ወደ እናንተ መተናል። ሰላም ጤና ይስጥልን። የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ይድረሳችሁ። ዛሬም እንደተለመደው በአዲስ ጉዳይ ወደ እናንተ መተናል። ለሚዲያችን አዲስ ከሆናችሁ ወቅታዊ እጅግ ትኩስ የሆኑ የመዝናኛው ዓለም መረጃዎች እንዲደርሳችሁ ኢትዮ መዝናኛን ሰብስክራይብ ማድረግ ከቶ እንዳትዘነጉ። በቪዲዮ ላይ የሚኖራችሁን ሐሳብ፣ አስተያየት፣ ጥቆማ በኮሜንት መስጫው ላይ ብታደርሱን ተመልክተን ሐሳባችንን መልሰን ለእናንተው የምናጋራ ነው የሚሆነው። እስከ ዝግጅታችን ፍጻሜ ሰናይ ቆይታ ከኢትዮ መዝናኛ ጋር እንዲሆናችሁ በመመኘት ቀጥታ ወደ ዕለታዊ መረጃችን እናልፋለን። በኢትዮጵያ የመዝናኛ ታሪክ በተለይም ደግሞ እሁድን በኢቢኤስ በሚለው በኢቢኤስ የቴሌቪዥን ጣቢያ በሚተላለፈው ፕሮግራም ላይ ትልቅ ተጽዕኖን ተወዳጅነትም ከፈጠሩ ዕውቅ ጋዜጠኞች መካከል አንዷ እንደሆነች ይነገርለታል ራኬብ አለማየሁ። ራኬብ አለማየሁ ከጋዜጠኝነት ውጪ ባላት የግል ሕይወት እንቅስቃሴና ጸባይ እጅግ ተወዳጅ እንስት መሆኗ ይነገራል። ደርባባ ናት የሚሏት በርካቶች እጅግ ጠንካራ ሴት፣ ለሴቶች ምሳሌ የምትሆን በደግ ቦታ የምትገኝና ሩሩ የሚል ስያሜን ይሰጧታል። በቅርብ ወዳጆቿ እጅግ ተወዳጅ የሆነችው ራኬብ አለማየሁ በስሯ ጠንቃቃ፣ በየዕለቱ አዳዲስ ስራዎችን ለመፍጠር የምትተጋና በስራ መንዘላዘል ማርፈድ የማትወድ መሆኗን ይመሰክራሉ። ይህንን ጥንካሬን ካሳየችባቸው ተቋሞች መካከል አንዱ ኢቢኤስ ነው። በኢቢኤስ የመዝናኛ ፕሮግራም ጅማሮን ሲያደርግ ቀድማ በደጃፍ የተገኘችው ራኬብ አለማየሁ ነበረች። በወቅቱም በመዝናኛው ኢንዱስትሪ ላይ የፈጠረችው ተጽዕኖ እጅግ ጉልና ትልቅ መሆኑን ማንም አይዘነጋም። በኢቢኤስ የነበራት ቆይታም የእሷን የጋዜጠኝነት ክሎት ያሳየችበት ያሳደገችበትና በኢቢኤስም በሚሊዮኖች የሚቆጠሩ ወዳጆችን ያፈራችበት እንደነበረ ይነገራል። ነገር ግን እጅግ ባልተጠበቀ መንገድ ከኢቢኤስ ቴሌቪዥን ጣቢያ ጋር የመለያየቷ ጉዳይ በአንድ ሰሞን ተሰምቷል። ይህ ሁሉ ጉዳይ ዓመታት ካስቆጠረ በኋላ ከወራት በፊት ራኬብ አለማየሁ በእንባ ተሞልታ የተካደችበትን በኢቢኤስም ገጠመኝ ያለችውን በልቧ ለዓመታት የሸሸገችውን ሚስጥር ይፋ ማድረጓ የማይዘነጋ ነው። በዚህ ሚስጥርም አንድ እጅግ ቅርብ ከምትላት ወዳጇ የቴሌቪዥን ፕሮግራም አቅራቢና አዘጋጅ ጋር የገባችበትን ሰጣ ገባና በስነ ልቦናም የገጠማትን ታላቅ ውድቀት በተመለከተ ሚስጥሯን ለሕዝብ አድርሳለች። የልቤ የምትላት ሚስጥረኛ አድርጋ የያዘቻት ወዳጇ ጓደኛዋ ሁለቱም ህልማቸው በሆነ አንድ ጉዳይ ይገናኛሉ። ለዚህ ህልም የማትመጥን አድርጋ የሳለቻትን ራኬብም ስነ ልቦናዋን በሚጎዳ መንገድ ቀጥታ ይህንን መልእክት እንደነገረቻትና በወቅቱ ልቧ እንደተሰበረ የገለጸችው ራኬብ አለማየሁ
የኋላ ግን ሕይወት መንገዷ ብዙ ነውና የዚህ ታላቅ ህልም ባለቤት እንደሆነች ከዚች ጥብቅ ወዳጇ ጋር በዚህ ጉዳይም ለአንዴና ለመጨረሻ ጊዜ እንደተለያየች ገልጻለች። የኋላ ከኢቢኤስ የቴሌቪዥን ጣቢያ ጋር ያላት እህል ውሃ ያበቃበት ጉዳይም ይህ እንደሆነ ተነግሯል። ራኬብ አለማየሁ በኢቢኤስ የቴሌቪዥን ጣቢያ ከነበሩ ጋዜጠኞች ሁሉ እጅግ አቅርባ የምትቀርባት ወዳጇ ሀና ዮሐንስ እንደነበረች የተነገረ ሲሆን ከኢቢኤስ ቴሌቪዥን ቀደም ሲልም ዘለግ ያለ የጓደኝነት ህይወት እንደነበራቸው ተነግሯል። የኋላ ግን በህልምና በከፍታ ውጣ ውረድ ጉዳይ መለየታቸው የተነገረ ሲሆን ለዓመታትም ተኳርፈው ከባህር ማዶና ከባህር ወዲህ እንደሚገኙ ተነግሯል። ራኬብ አለማየሁ በአባይ ቲቪ ስትገኝ ሀና ዮሐንስ ጠቅልላ ጓዟን ሸክፋ ከሀገር ከወጣች ሰነባብታለች። እነዚህ እጅግ የሚዋደዱ ወዳጆች ግን ልባቸው ውስጥ ባደረ እጅግ ባልተጠበቀ ወቅት በተከሰተ ቂም ተለያይተው እንደሚገኙ ተነግሯል። ነገር ግን በይቅርታ የምታምነውና በይቅርታ ትላንት ልቧ ላይ የነበረን ጠባሳ ለማደስ ዝግጁ የሆነችው ራኬብ አለማየሁ ከ2 ወራት በፊት ይህንን በኢቢኤስ ገጠመኝ ያለችው ለማንም ያላጫወተችው በወቅቱ ልቧ የተሰበረበትን ጉዳይ በይቅርታ እንዳለፈችው ይፋ አድርጋለች። ነገር ግን አሁንም በሁለቱ ሚስጥረኛ ጓደኛሞች መካከል የነበረው የጓደኝነት ሰንሰለት ዳግም መቀጠል እንደተሳነው ተነግሯል። ራኬብ አለማየሁ አሁን ባለችበት አባይ ቴሌቪዥን ዳግም ተወዳጅ በሆነችበት ፕሮግራም ብቅ ማለቷ ከሰሞኑ ታይቷል። ይህ ደግሞ ዳግም በሰከላ ቴሌቪዥን አዘጋጅ የምናውቃት ቲጂን መተካቷን ተከትሎ ሌላ ውዝግብ በጣቢያው ላይ ያስነሳ ስለመሆኑ እየተነገረ ነው። ከዚህ ባሻገር አባይ ቴሌቪዥን ከኢቢኤስ ቴሌቪዥን ጋር ተፎካካሪ ሆኖ ለመቀጠል እያደረጋቸው በሚገኙ ጥረቶች ውስጥ በኢቢኤስ ቴሌቪዥን ቀደም ሲል ታዋቂ የነበሩ በፕሮግራም አዘጋጅና አቅራቢነት የሚታወቁ ጋዜጠኞችን በመቅጠር የመዝናኛውን ዓለም ለመምራት የሚያደርጋቸውን ጥረቶች ይበልጥ አጠናክሮ እየቀጠለ እንደሚገኝ ተነግሯል። ከአባይ አካባቢ በተሰሙ መረጃዎችም ከቲጂና ከሰከላ ቶክሾ ጋር የነበራቸው ውል የፈረሰበት ምክንያት በሕዝብ ዘንድ እየቀረቡ የነበሩ ጥያቄዎች፣ ከዚህ ባሻገር ደግሞ ለቦታው ብቁ ናት ትመጠናለች የተባለችው ራኬብ አለማየሁ ዳግም በቴሌቪዥን ፕሮግራም አዘጋጅና አቅራቢነት ለሕዝብ እንድትታይ ለማድረግ የተደረገ ሙከራ እንደሆነና ሙከራው ሙከራ ሆኖ ብቻ እንዳልቀረ በሕዝብ ዘንድም ያለፉትን ወራቶች በሰከላ ቶክሾ የነበራት ቆይታ እጅግ ተወዳጅ እንደሆነ በርካቶች እየመሰከሩላት ይገኛል። ቀደም ሲል በኢቢኤስ ቴሌቪዥን በነበራት የፕሮግራም አዘጋጅነት ከፍታ ላይ ዳግም የምትመለስበትንም እድል መፍጠሯ በስፋት እየተነገረ ነው። ተወዳጅ የሆነችው በርካቶች በፕሮግራም አቅራቢነት የሚመርጧትና ፊት የሚያስቀምጧት ራኬብ አለማየሁ እጅግ መልካም የሆነ የሥራ ዘመን እንዲገጥማት እንመኛለን። የዛሬው መረጃችን ይህንን ይመስል ነበር። እስከ ፍጻሜ ቆይታችሁን ከኢትዮ መዝናኛ ጋር ስላደረጋችሁ ከልብ አመሰገንን። ሰናይ ጊዜ ተመኘን።